ግራ እጃችን የ10 ቤት የሆኑ ቁጥሮችን ብቻ ነው የምንጽፍበት ቀኝ እጃችን ላይ የአንድ ቤት የሆኑ ቁጥሮችን ስለዚህ አሁን ቀኝ እጃችን ላይ ከ0 ጀምረን እስከ 9 ድረስ አየን ከ0 እስከ 9 ያሉት ቁጥሮች ደግሞ ምንድናቸው መሰረታዊ ቁጥሮች ናቸው ስለዚህ መሰረታዊ ቁጥሮች የምንላቸው ከ0 እስከ 9 ናቸው እነሱን በቀኝ እጃችን ጻፈን በግራ እጃችን ደግሞ ከ10 እስከ 90 ድረስ ያሉትን ቁጥሮች እንጽፋለን ስለዚህ የ10 ቤት የሆኑ ቁጥሮችን የምንጽፈው በግራ እጃችን ነው የአንድ ቤት የሆኑ ቁጥሮችን የምንጽፈው ደግሞ በቀኝ እጃችን ነው ማለት ነው አሁን ተመልከቱ ይሄ ከሆነ 0 ነው ቀኝ እጃችን ላይ እንዳየነው እንደዚህ ከሆነ ምን ጊዜም 0 ነው አሁን ወደፊትም 0 ፖዚሽን እያልን ስለምናየው ይሄ ምን ጊዜም 0 ነው ግራ እጃችን ላይ የ10 ቤት የሆኑ ቁጥሮችን የምንጽፈው ብለናል እነዚህ የምትመለከቷቸው ጠቋሚ ጣት መሃል ጣት ቀለበት ጣትና ትንሿ ጣታችን እያንዳንዳቸው እነዚህ እያንዳንዳቸው 10 10 ይወክላሉ 10 10 አውራጣታችን ብቻውን ደግሞ አውራጣታችን ብቻውን 50 ይወክላል 50 ስለዚህ አሁን ተመልከቱ 10 20 30 40 50 60 70 80 90